ከጅሎች ጋር ተሰልፎ የጅል ዋጋ ከማግኘት ከብልሆች ጋር ተነቅፎ ከእግዚአብሔር ጋር መክበር ይሻላል። እግዚአብሔር ነዋ ክብር። ሰዎች ያከበሩትን ነገር ይንቁት ዛሬ። አምና ያከበሩትን ዘንድሮ ይንቁታል፣ ይታወቃል። ኢትዮጵያ ውስጥ በረባሶ የሚባል ጫማ አለ፣ ታውቃላችሁ? የመኪናው ጎማ ማለት ነው። የመኪናው ጎማ በጫማ ምስማር ደግሞ የሚባል አለ። ጫማ ምስማርም ራሱ በዚያ ጫማ ምክንያት የመጣ ነው የሚመስለኝ። በዚያ በምስማር ተመቶ ሰው ያን አድርጎ ይሄዳል እና 3 ብር ነበር የሚሸጥ እኔ ሳውቀው፣ ብር ከ50 ነበር። በ2000 ዓመተ ምህረት ይመስለኛል፣ እርግጠኛ ነኝ። ወይ አንድ ዘፋኝ ለብሶት ዘፍኗል። በጣም ብዙ ውድ ዋጋው ነው። በሚሊኒየሙ ፋሽኑ ነው። ሰው ሁሉ ነጠላ ጫማ የከተማ ልጁ ላይ እያደረገ ሲጃጃል ነበር። መልሶ ደግሞ ይንቀዋል ሰው። የሰው ልጅ አይምሮ ተለዋዋጭ ስለሆነ ሰው ያከበረው ነገር ትልቅ አይደለም፣ ተለዋዋጭ ነው የሰው ልጅ። አምና በተደሰትንበት ነገር ዘንድሮ አይደሰትም። ቂጣኛ በሀገራችን አሁን ድሮ የተናቀ ሰው እንደሚበላው ነበር የምናውቀው። ምን ቂጣ ትጠፈጥፋለች ማለት የሴት ስድብ ነበር። አሁን ፒዛ የሚል ስም ወጥቶለት ከተማ ተሽሞን ሙኖ ነው የሚበላው። አሁን ቂጣ ነው እኮ ግን ምንም ሰላጣ ምናምን የተቀባ ቂጣ ነው። የሆነ ነገር ተጨመረበት ነው እና ቂጣ ስሟን ቀይራ ሆቴል ውስጥ ተከብራ ትሸጣለች። የሰው ልጅ ጭንቅላት ወረተኛነት እኮ ነው የሚያሳየው። እንዲሁ እኮ ግሮም እኮ እኔ ቂጣን ምን ጨነቀ ብዬ ነው በውድ ምገዛው። ፈልግ እቤቴ ያስጋግሬ በብረት ምጣድ በበርበሬ ያስቀብቻ አልበላም። ሽንኩርት ምናምን ከሆነ ከትፌ ጨምርበታለሁ። እንዲሁ ሰው ምን አብዶ ነው እዚያ ውድ ብር ገዝቶ የሚበላ? እንዲሁ እኮ ግርም ነው የሚያደርገው ሰው ጭንቅላቱ ተለዋዋጭ መሆኑ የምታዩት ለዚህ። ይህ የሰው ልጅ ወረተኛነት ነው እና ሰዎች ወረተኛ ስለሆኑ ሰዎች ላጨበጨቡለት ነገር ዘመን ተከትሉታል ተብሎ ሂዶ መግዛት፣ ሂዶ መሸጥ፣ ሂዶ መሰለፍ፣ አብሮ ማጨብጨብ፣ የሆይ ሆይታ እምነቱ ሆይ ሆይታ፣ ምን ስብሰባው ሆይ ሆይታ። አባ ገሌን እኔ እወዳቸዋለሁ ሲጀበላት ወዳቸውን ሁሉን ውደዱ ብሎ ልጌታ። ምእመንነትና ደጋፊነት ልዩነት አላቸው። ደጋፊ አጨብጫቢ ነው። ምእመንሳ ጸዳቂ ነው። ምእመን የሚጸድቅ ነው። የሚያጸድቀውን እየፈለገ የሚሰራ ነው። ምእመን ደጋፊ አይደለም። ተከታይነትና ምእመንነት የተለያዩ ነገሮች ናቸው። ሰባኪው የራሱ ተከታይ ያለው፣ መነኩሴ የራሱ ተከታይ ያለው፣ ጳጳሱም የራሱ ተከታይ ያለው ዳርጎ የሚያደራጀው። እንደዚያ ሲሆን ታዲያ ምንድን ነው? ብቻን መቆም። ከማን ጋር? ከእውነት ጋር ነው። ዮሐንስ ወንጌላዊ ጌታ ሁሉ ይሰቀል የሚል ቄሱ ሁሉ ተሰብስቦ የኢየሩሳሌም ቄስ ሁሉ ጌታን ሲቸነክር ከእውነት ጋር የቆመ አንድ ሰው ነበር የምታዩት። እሱ ማለት ነው ዮሐንስ። ከእውነት ጋር አንድ ሰው ቁሞ ነው። ከውሸት ጋር ህዝቡ ሁሉ ቁሞ ነበር። አንድ ሰው ከእውነት ጋር ቁሞ አይደል? ለዚያ አንድ ሰው ነው ሰማያዊ ሽልማት የተሰጠው። ያቺ ሽልማት ማናት? እመቤታችን። ከእውነት ጋር ብቻውን የቆመ ሰው ብቻውን ትልቅ ዋጋ ያገኛል። ብቻውን። ያ እውነተኛ ሰው የተቀበለው በረከት ደግሞ ለሁሉ ይተርፋል። ቅዱስ ዮሐንስ እነኋት እናትህ ተብሎ ስለተቀበለ ነው ድንግል ማርያም ለእኛም እናታችን የሆነች። ይሄንን የሚገኘው ብቻን ማውቀው። ሰው ሁሉ የፈለገውን ሊል ይችላል። እውነት ከሆነው ከመሰለን እውነት ጋር አይደለም፣ እግዚአብሔር ከገለጠው እውነት ጋር ብቻችንም ቢሆን መቆም መልመድ አለብን። ይሄን በቤተሰብ መሀል እንለማመደዋለን። በጓደኛ መሀል እንለማመድ። ጓደኛ እንዲህ ሳይሆን ጓደኛዬ ነው ምን ላድርግ የሚባል ነገር የለም። ጓደኛ ነገ አይቆምልህም በክርስቶስ ቤት። ምድር አደራዋን በመለሰች ጊዜ ያን ጊዜ እናትም ልጇን አታድንም። ጓደኛ አይደለም ጓደኛ እንዲህ አድርጎኝ ጓደኛዬን እንዳይከፋው ብዬ አይባልም። የዛን ጊዜ ይሄ መልስ አይደለም። ብቻን መቆም ከማን ጋር እና ብቸኝነትን ደግሞ እንደ ደስታ ቆጥሮ ምን ማድረግ ነው? ማመስገን። ኤርምያስ ስለ እግዚአብሔር መልካምነት የሚያስተምረን ይሄ ነው። ብቻውን ሆኖ ዘመድ የለም። እንዲያው ሰው እንኳን መጥቶ ቢደበድበው የሚጮህበት ዳኛም የለም። ቤተ መቅደስ ዶ እንኳን እንዳይጸልይ ቤተ መቅደስም የለም። የሚጠጋበት ጎጆ የለም። የሀገሩን ቤት በሙሉ ባቢሎናውያን አቃጥለውት ነው። ብቻውን ማለት ምንም ማንም ሳይኖረው ማለት ምንም የለውም ሀብት፣ ማንም የለውም ሰው ብቻውን ቆሞ እግዚአብሔር ይመስገን ባይኖረንም ምንም ዘርም ባያፈራ በለስም ባታፈራ በጎችም አንበላም ቢሉ በጎቹም አንበላም አሉ ያለውን እምተበልኦ ብለው ሊቃውንቱ አቅንተውታል። በጎችም አንበላም አሉ። በጎችም ቢጠፉ ከብቶችም ቢጠፉ በለስም ባታፈራ ዘይትም ቅባቷን ባትሰጥ ግን እግዚአብሔር ስላለን በሉ እግዚአብሔር ይመስገን በሉ። ቅዱስ ጳውሎስ እናንተ የፊልጵስዩስ ሰዎች ባለፈው ታስሬ ሳለ ገንዘብ አዋታችሁ ስለላካችሁልኝ ደግ አደረጋችሁ፣ በመከራዬም ተሳትፋችኋል አለና ምን አለ መሰላችሁ? ነገር ግን እንደዚህ ስላችሁ ጊዜ እንዳትታበዩ ያለኝ እንደሚበቃኝ አውቃለሁና። ሊቃውንቱ ትርጓሜያቸው ላይ ጳውሎስ ምን አለውና እንዲህ የሚል ሃይማኖቱ ጳውሎስ ያለኝ ይበቃኛል የሚል ምን ኖሮት ነው? ሃይማኖቱ አለው፣ እግዚአብሔር አለው። እግዚአብሔር ካለው የእግዚአብሔር የሆነ ሁሉ የሱ ነው። ምንም የለንም ግን ሁሉ አለን አለ። ምንም የለንም ሁሉ አለን። የሚያውቀን የለም ሁሉ ያውቀናል አለ በእግዚአብሔር ዘንድ። ታዋቂ ሰዎች አይደለንም በእግዚአብሔር ግን የታወቅን ነን ብሎ የተናገረው ለዚህ ነው። እና እንደ ኤርምያስ ብቻ ነው እግዚአብሔር መልካም ነው ማለት
ሲኖረን ዘመድ አጠገባችን ክብብ እንወድሻለን ስንባል አይደለም። ብቻን ቆሞ እግዚአብሔር ይመስገን። ብቻን ማለት ምን ነው? ከሀብትም ተለይቶ፣ ከጤናም ተለይቶ፣ ከቤትም ተለይቶ፣ ከዘመድም ተለይቶ፣ ጓደኛም ጠፍቶ፣ ጤናም ጠፍቶ፣ ሁሉም ታጥቶ፣ ሰላምም ጠፍቶ፣ በተለይ በዚህ ዘመን ይሄን የገጠመው ኤርምያስ ታዲያ በሰላም ዘመን ሆኖ ነው አይደለም። ሰላም በሌለበት ሰዓት ልብን ሰላም ማድረግ ለሚያምን ሰው ከባድ ነው። ለሚያምን ሰው ቀላል የሚሆነው እግዚአብሔርን ያሰብን ልጅ ነው። ቅዱስ ዳዊት ይህን ተነግሯል። ደስ ነው የሚለው እኮ ቅዱስ ዳዊት። እግዚአብሔርን አሰብኩት እነሳ ደስ አለኛል። ግፍ ሲበዛበት ፍትሁን ያስበዋል፣ ሲርበው መጋቢነቱን ያስበዋል፣ በኃጢአት ሲወድቅ ቸርነቱን ያስበዋል። እግዚአብሔርን አሰብኩት ደስ አለኛል። ፍጡርን ቢያስቡት ምኑን ደስ ያሰኛለሁ? ቅዱሳንን አይደል? መልካም እንደሱ መልካም ይሆነዋል እግዚአብሔር መልካም